ጅብሪል ሆይ ኡመቶቼ ሰላት ይተዋሉ? ያ ሙሐመድ አላቸው ዘመን ይመጣል ከኡመቶቼ ሃይማኖታቸውን ሁሉ በትንሽ ምድራዊ ጥቅማ ጥቅም ይሸጣሉ። ሰላት ተረሳ፣ ክልከላዎች ተስፋፉ። እንዴት ነገሮችን ሊስተካከሉ ይችላሉ? እንዴትስ ማህበረሰቡን ማቅናት ይቻላል? በዚህ ሁኔታ ሰላቱን ሳይጠብቅ ሰላት አይደለምን ከመጥፎ ነገርና ከክልከላዎች የምትጠብቀን? ሰላት አይደለምን ከመጥፎና ከተከለከሉ ነገሮች የምታቀበል? አንድ መለኮታዊ ትእዛዝ ይበቃናል የሰላትን ጥቅምና ምንነት ለማወቅ። አይበቃህም አላህ ከሰባቱ ሰማያት መደንገጉ? አይበቃህም የሰላትን ልዕልና ለመረዳት ከሰባቱ ሰማያት የተላለፈች ትእዛዝ መሆኗ? እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደ። እርሱም የሁለት ደጋጎች ጫፍ ያህል ወይም ከዚያ ይበልጥ የቀረበ ሆነ። ወደ ባሪያውም አላህን የወረደውን አወረደ። 50 ሰላትን አዘዘው፣ ከዛም ቀነሰልን 5 ሰላት እስኪሆን ድረስ በ50 ምንዳ። 5 ሰላት በ50 ምንዳ። ሰላት ብርሃን ነው። እንዴት ነው በጽልመት ልትራመድ የምትችለው? ብዙዎች ይደናበራሉ። ብዙዎች በጭንቀትና ድብርት ያማራሉ። መድኃኒታቸው ወደ ሰጋጆች መስመር መምጣት ነው። የወጣቶችን ወንጀል በሁሉም ቦታ መድኃኒቱ ወደ አርራህማን ቤት ጎራ በሉ፣ በሰጋጆች መስመር ላይ ተገኙ።